በቀደም የብሶት ስብስብ ያደረጉትን አይነት ነገር እኔ በኢትዮጵያ የፖለቲካ ታሪክ በተለይ በቅርብ ጊዜ የፖለቲካ ታሪክ እንደ በቀደም አሳፋሪ ተግባር አይቻላል። ሀሳብ ለመስጠትም የሚያስቸግር ነው፣ ለመቃወምም የሚያስጠላ ነው፣ የወረደ ነው። በአጠቃላይ በጣም አሳፋሪ ተግባር ነው። በልደቱ ሰብሳቢነት እንደዛ አይነት ስብሰባዎች ብዙ ጊዜ ተደርገዋል። ከዛ በፊት ምንም በቃ ጀስት ተራ አዲስ ዘመናዊ የፕሮፓጋንዳ ሲስተም ነው። ምላሽ ለመስጠትም የሚያስቸግር የፖለቲካ ስራ ነው። የብሶት ስብሰባ ነው። እያንዳንዳቸው አንድ ቦታ አንድ ትልቅ ጋርቤጅ አንድ ትልቅ የቆሻሻ ማጠራቀሚያ ውስጥ በፌስታል መጥቶ የተሰበሰበ ቆሻሻ ማለት ነው። ሌላ ምንም እንትን የለው፣ ምንም እርባና የሌለው እዚህ ግባ የማይባል የፖለቲካ ስራ ነው።